ከኢትዮጵያ ምድር የተነሳው ድንገተኛ ፍንዳታ ቀይ ባህርን ተሻግሮ የመን ገብቷል። ኦማንን አካሎ የአረብ ባህርን በመሻገር ከዚያም እስከ ኢራን፣ ህንድና ፓኪስታንም የሚዘልቅ የብናኝ ጢስ ንጥረ ነገሮችም እንደሚኖሩት እየወጡ ያሉት መረጃዎች አመላክተዋል። ከከርሰ ምድር የወጣው የእሳት ኳስ 13 ኪሎ ሜትር ወደ ላይ ተወንጭፏል። ምድር ያልቻለችውን የእሳት ቅልጥ አለት አየሩ ማስተናገድ ግድ ብሎታል። ዓለም ምን መጣ እስኪል ድረስ ትላንት ዳር 14 ቀን 2018 ዓ.ም የአፋር ምድር ተአምራትን አሳይቷል። ይህ በትላንትናው ዕለት በአፋር የተከሰተውና በዓለማችን ከ10 ሺህ ዓመታት ወዲህ ያልተከሰተ መሆኑ የተረጋገጠው የእሳተ ገሞራ ፍንዳታ ነው። አስገራሚ ክስተት ሆኖ በዓለማችን ዘመናዊ ታሪክ ውስጥ የተመዘገበ ነው። ዘገባዎች በ10 ሺህ ዓመታት ውስጥ በዓለማችን እንደዚህ አይነት የእሳተ ገሞራ ፍንዳታ ታይቶ አይታወቅም ሲሉ አስታውቀዋል። ይህ የአፋር አካባቢ የምድር መንቀጥቀጥና የእሳተ ገሞራ ፍንዳታ የምስራቅ አፍሪካንና የቀይ ባህር አካባቢን አዲስ የሆነ መልክዓ ምድራዊ ለውጥ የሚያስከትል መሆኑን ከዚህ ቀደም የወጡት የስነ ምድር አጥኚዎች የምርምር ውጤት ያመለክታል። ጊዜው ሩቅ ነው ተብሎ ቢታሰብም አሁን ካለው የምድር መንቀጥቀጥ ድግግሞሽና የእሳተ ገሞራው ፍንዳታ አንጻር ነገሮች እየፈጠኑ ይመስላል። ፍንዳታው ከአፋር አልፎ እስከ ከፊል ወሎና ትግራይ ድረስ ተሰምቷል። እሳተ ገሞራው የተፋው ጭስ ቀይ ባህርን ተሻግሮ የመንና ኦማንን እስከ ማፈን ደርሷል። ይህ የአሁኑ የአፋር እሳተ ገሞራ ፍንዳታ ከዓመት በላይ ካለፈው የአካባቢ ተከታታይ ምድር መንቀጥቀጥ በኋላ የተከተለ ነው። ይህንን የአፋር የእሳተ ገሞራ ፍንዳታ በቅርበት የተከታተሉ የዘርፉ ባለሙያዎች ይኸው ከምድር እሳትን የሚተፋው ፍንዳታ 13.5 ኪሎ ሜትር ወይም 45000 ጫማ ወደ ላይ የሚወነጨፍ መሆኑን አስታውቀዋል። ከባድ የድምፅ ፍንዳታም የሚከተለው ይኸው ሽቅብ የሚወነጨፍ የእሳት ኳስና ጭስ የምድሩን ክፍል ሰንጥቆ ሲወጣ ነው። በዓለማችን የተለያዩ ክፍሎች የሚገኙ የእሳተ ገሞራ ወይም ቮልካኒክ ባለሙያዎች ይህንኑ ክስተት በቅርበት እየተከታተሉት መሆኑን መረጃዎች እያመለከቱ ነው። ይህንኑ የተፈጥሮ ክስተት በቅርበት ከሚከታተሉት ዓለም አቀፍ የዘርፉ ተቋማት መካከል አንዱ የሆነው ጂኦሎጂ ሀብ በፍንዳታ የተከሰተው ጭስና አየር ተከትሎ የሚጓዙት የተለያዩ ፍንዳታ መጣሾች የማዕድን ንጥረ ነገሮች ከየመን፣ ጅቡቲና ኦማን አልፈው የአረብ ባህርን ጭምር በመሻገር እስከ ኢራን፣ ህንድና ፓኪስታን ድረስ የሚደርሱ መሆኑን አመልክቷል። በጭስ የታፈኑ የእሳት ኳሶችና ቅልጥ አለቶች ከምድር ከርስ አፈትልከው በመውጣት አየሩን ሞልተውታል። አየር በካይና ጎጂነት ያላቸው ውዶችና ንጥረ ነገሮች ሳይቀሩ ከዚህ የከርሰ ምድር ፍንዳታ ውስጥ የሚወጡ መሆኑን መረጃዎች እያመለከቱ ይገኛሉ። እንደዚህ አይነት ከባድ ፍንዳታዎችና የሚያስከትሉት አፋኝ ጭስ ለበረራ እጅግ አደገኛ ናቸውም ተብሎ ስለሚታሰብ የበረራው ዘርፍ ጉዳዩን በቅርበት እየተከታተለው መሆኑንም እየወጡት ያሉት መረጃዎች እያመለከቱ ነው። እስካሁን ባለው ሁኔታ በዚህ ዙሪያ የታየ አዲስ ነገር የለም። ከዚሁ ጋር በተያያዘም የአፋር ብዙሃን መገናኛ ድርጅት በትናንትናው ዕለት በአፋር የታየውን የእሳተ ገሞራ ፍንዳታ አስመልክቶም አንድ መረጃ አድርሷል።